7 ወር ውስጥ 500 ሺህ ብር ነው ያጣኸው አንተ? ከዛ በላይ አዎ። ማለት ከየት መጣ ብሩ? መጀመሪያ እኔ ሹፍርና ነው የምሰራው። እሺ። ሹፍርና ቢያንስ 3 አመት ሰርቻለሁ። እሺ። እና ለትንሽ ጊዜ ረፍት ስለ ያው ከባለቤቱ ጋር በትንሽ ነገር ተኮራርፈን ስራ ባቆምኩበት ሰዓት ነው ያው ከጓደኞቼ ጋር በሙሉ ሰዓት ይሄን ቨርቹዋል ጌም ለመድኩት። ውሎ አጠገብ ባሉ ሰዎች ይወሰናል። ሲጫወቱ አየው በቃ እኔም ቀስ በቀስ በቀን 200 300 እያልኩ ገባው። 3 አመት የለፈውትን ብር ያው 7 ወር ራሱ አላቆየሁትም። ወዲያው ነው በቃ ከምል በላይ በልህ ያጣውትን ብር እያሰብኩ እየተናደርኩ ከራሴን ብር አልፎ ወደ ብድር ሂጂ ወደ ሰው ብድር ብዙ ገንዘብ አጥቻለሁ። ከኔ በላይም ያጡ ሰዎች አሉ። እኔ እንደው ትዳር የለኝም ምን የለኝም ትዳር ያላቸው ሰዎች አሉ። ትዳራቸውን እስከ መፍታት እንዲሁ በሰፈር ደረጃ ነው መነግረህ ሌላ ቦታ ሳልሄድ በዚህ ቨርቹዋል ጌም ምክንያት ብዙ ነገራቸውን ያጡ ሰዎች አሉ። በጣም ብዙ ነገራቸውን። ለመጀመሪያ የጀመርክበትን ቀን ታስታውሰዋለህ? በምን አይነት መንገድ እንደጀመርክ? አረ በጣም አስታውሰዋለሁ። ሰፈር ውስጥ ድድ ማስጫ ማለት ጀማው የሚቀመጡ ልጆች አሉ። እዛ በቃ ወደ 11 ሰዓት አመሻሽ የለም በቃ ቤት ተኝቼ ምናምን ድብርት ላይ ነኝ ስራ የለም ምናምን ወጣሁኝ። ከዛ ልጆች እንዳለ ይጫወታሉ 300 ብር አስገብቼ 2000 ያረኩት ምናምን ሲሉ እኔም ምንድነው የሚሉት ምናምን ብዬ ኪሲ ውስጥ 300 ብር ነበር ወደ ቴሌ ብር አስላኳቸው። መጮህ ጀመርኩኝ። መጀመሪያ ቀን ያልሰጠኝም ተበላው ሙሉን ተበላው። ከዛ በሁለተኛም ቀን እንዲህ በቃ ስለ ያቺ 300 ብር ለምን አጣው መመለስ አለባት በሚል ሌላ አስገባው ሰጠኝ። የሚገርም ነገር ቨርቹዋል ጌም ማለት በጣም የሚገርም ነገር ሲሰጥ ከዛ በላይ እንደሚቀበል ያውቃል። 1000 ብር ሰጠ ማለት 2000 ብር እንደሚቀበል ያውቃል። ይሄ ሲስተም ነው። አንተም አታቆምማ በቃ የሚሰጥ ነው የሚመስል እየሰጠ እያብላላ ምናምን በቃ ከሚገር ልምድ አረኩት ፕሮግራም አረኩት። ያቺ ማታ ከ11 ሰዓት በኋላ ካልተጫወትኩ በጣም ትልቅ ዲፕሬሽን ውስጥ መግባት ምናምን ጀመርኩኝ። ያን ቀን በቀን ልምድ ያረኩት። በቀን 300 ብር ስበላ የምናደደው ልጅ 3000 ብር ስበላ ምንም ሳይመስለኝ እየመጣ ጀመር ማለት ነው። እኔ የምመክራቸው ልጆች አሁን ደግሞ ይሄ ሁሉ ብር አትበላ እያሉ እነሱ ለኔ እየመከሩኝ መጡ።